ይሄንን ቪዲዮ ክሊክ አድርጋችሁ ገብታችሁ ከሆነ እመኑኝ እስከዛሬ ስለ እንግሊዘኛ ኮንተንት ካያችሁት ቪዲዮዎች ሁሉ ይለያል። አመናችሁም አላመናችሁም እኔ እንግሊዘኛን በ30 ቀን ውስጥ ነው አቀላጥፌ መናገር የጀመርኩት። እንግሊዘኛን በ30 ቀን አቀላጥፌ እንድናገር የረዱኝን 4 ቲፖች በዚህ ቪዲዮ ነግራችኋለሁ። የትም እንዳትሄዱ። አንደኛውና የመጀመሪያው ቲፕ change your phone's language to English የሚል ነው። ያ ማለትም የስልካችሁን ሴቲንግ ወደ እንግሊዘኛ ቀይሩት ማለት ነው። እንግዲህ በዚህ ጊዜ ስልካችን ከእጃችን እንደማይለይ ግልጽ ነው። ስለዚህ የስልካችንን ሴቲንግ ወደ እንግሊዘኛ ብንቀይረው በየቀኑ እንደነ ዲሊት፣ ዳውንሎድ፣ ኤርፕሌን ሞድ እና ሌሎችንም ብዙ የእንግሊዘኛ ቃላቶችን እናያለን። ኢቭን ከቴሌ የሚላክልን ሜሴጅ እንኳን በእንግሊዘኛ ይሆናል። ይህ ማለት ደግሞ እነዚህ በየቀኑ ደጋግመን ስልካችን ላይ የምናያቸው ቃላቶች ከትንሽ ጊዜ በኋላ አይምሮአችን ላይ ኮፒ እየሆኑ ይመጣሉ ማለት ነው። እነዚህ ቃላቶች አንድ አይምሮአችን ላይ ኮፒ ከሆኑ አይምሮአችን ቀስ በቀስ ከአማርኛ ወደ እንግሊዘኛ ሽፍት እያደረገ ይመጣል። ስለዚህ ይህንን ሜተድ በደንብ ተጠቀሙበት። በጣም ወሳኝ ወደ ሆነውና እንግሊዘኛን በ30 ቀን ውስጥ አቀላጥፌ እንድናገር ወደ ረዳኝ ወደ ሁለተኛው ቲፕ ከማለፌ በፊት ፕሊዝ አንድ ጊዜ ላይክ እና ሰብስክራይብ በማድረግ ተባበሩኝ። ሁለተኛው level everything in your house የሚል ነው። ይህ ማለት በቤታችን ውስጥ የምንጠቀምባቸው እንደነ ፍሪጅ፣ ቁምሳጥንና የመሳሰሉት የቤት እቃዎች ላይ ስማቸውን በእንግሊዘኛ በትናንሽ ወረቀቶች ላይ ጽፈን እያንዳንዳቸው ላይ መለጠፍ ነው። ከዛ በኋላ ለምሳሌ በሩን ስታዩት ዶር የሚል ጽሑፍ ተለጥፎበታል። ፍሪጁንም ስታዩት እንደዛው። አእምሯችሁ ደግሞ ይሄንን ሪኮግናይዝ እያደረገ ይመጣል። እመኑኝ ይሄ መንገድ በጣም ቀላልና እንግሊዘኛችሁን በአጭር ጊዜ ውስጥ ለማሻሻል በጣም ፈጣኑ መንገድ ነው። ከእናንተ የሚጠበቀው ልክ የሆነ እቃ ላይ ስሙ በእንግሊዘኛ ተለጥፎበት ስታዩት በውስጣችሁ ሳይሆን ድምጻችሁን ጮክ አድርጋችሁ በሉት። ሶስተኛው ቲንኪንግ ኢን እንግሊሽ የሚል ነው። በእንግሊዘኛ ማሰብ። ጊዜ እንደሚነገረው በእንግሊዝኛ ማሰብ አለባችሁ። በእንግሊዘኛ ማሰብ ሲባል ብዙ ሰው ግራ ይገባዋል። በእንግሊዘኛ ማሰብ ማለት ምን ማለት ነው? እንዴትስ ነው በእንግሊዘኛ ማሰብ የሚቻለው? እስቲ ይህንን ነገር በግልጽ አማርኛ ልንገራችሁ። ለምሳሌ ጠዋት ከእንቅልፌ ሲነቃ ከእንቅልፍ መንቃት በእንግሊዘኛ ምን ይባላል ብዬ ራሴን ጠይቃለሁ። ከእንቅልፍ መንቃት የሚለውን ሀረግ በእንግሊዘኛ ስለማላውቀው ወደ ጎግል ትራንስሌት በመሄድ ከእንቅልፍ መንቃት ብዬ ጽፌ ወደ እንግሊዘኛ ቀይረዋለሁ። ነገር ግን ጎግል ትራንስሌት አንዳንድ ጊዜ ሊሳሳት ስለሚችል በጎግል ትራንስሌት ወደ እንግሊዘኛ የቀየርኩትን ሀረግ ኮፒ አድርጌ ቻትጂፒቲን ኮሬክት አድርግልኝ ብዬ ሰጠዋለሁ። ከዛ በኋላ ቻትጂፒቲ ኮሬክት አድርጎ የሰጠኝን ወስጄ ማስታወሻ ደብተሬ ላይ ጽፈዋለሁ። ከእንቅልፌ ከነቃው በኋላ ከአልጋዬ ላይ እነሳለሁ አይደለ? አሁንም በተመሳሳይ ሁኔታ ከአልጋ ላይ መነሳት በእንግሊዘኛ ምን ይባላል ብዬ ራሴን ጠይቃለሁ። ከዛ በጎግል ትራንስሌት ወደ እንግሊዘኛ ቀይሬ በቻትጂፒቲ ኮሬክት አድርጌ ማስታወሻ ደብተሬ ላይ ጽፈዋለሁ። ከአልጋዬ ላይ ተነስቼ ወደ መታጠቢያ ክፍል ሲሄድም እንደዛው አደርጋለሁ። እንዲህ ያደረኩኝ ከጠዋት እስከ ማታ የማደርጋቸውን ነገሮች በሙሉ በማስታወሻ ደብተሬ ላይ ጽፋቸዋለሁ። የጻፍኳቸውን ነገሮች ደግሞ በደንብ እለማመዳቸዋለሁ። እዚህ ጋር በደንብ ትኩረት ሰጥታችሁ እንድትሰሙኝ እፈልጋለሁ። ከጠዋት እስከ ማታ የማደርጋቸውን ነገሮች ዛሬ ማስታወሻ ደብተሬ ላይ ከጻፍኳቸው አዲስ ነገር ከሆነ እንጂ ነገ ደግሜ አልጽፋቸውም። ዛሬ ከእንቅልፍ መንቃት በእንግሊዝኛ ምን ይባላል ብዬ ራሴን ጠይቄ ወደ እንግሊዝኛ ቀይሬ ማስታወሻ ደብተሬ ላይ ጽፋለሁ አይደለ? ነገ ግን ከእንቅልፌ ስነቃ በተመሳሳይ ሁኔታ ከእንቅልፍ መንቃት በእንግሊዝኛ ምን ይባላል ብዬ ራሴን ጠይቃለሁ። ነገር ግን ደግሜ አልጽፈውም። ምናልባት ትርጉሙ ከጠፋብኝ ቶሎ ወደ ማስታወሻ ደብተሬ በመሄድ ቼክ አደርጋለሁ። ይህ ነገር ሲደጋገም አይምሮዬ ቀስ በቀስ በእንግሊዝኛ ማሰብ ይጀምራል። ይኸውላችሁ የስልካችሁን ሴቲንግ ወደ እንግሊዘኛ ቀይራችሁ ቤታችሁ ውስጥ የሚገኙ የቤት እቃዎች ላይ ስማቸውን በእንግሊዘኛ በትናንሽ ወረቀት አድርጋችሁ ላያቸው ላይ ከለጠፋችሁ አለፍ ሲል ደግሞ የቀን ውሏችሁን ወይም ደግሞ በየቀኑ የምታደርጓቸውን ነገሮች ወደ እንግሊዘኛ ቀይራችሁ ማስታወሻ ደብተራችሁ ላይ ከጻፋችሁት እንዲሁም ደግሞ ከተለማመዳችሁት እመኑኝ አይምሮአችሁ በፍጥነት በእንግሊዘኛ ማሰብ ይጀምራል። ያ ማለት ደግሞ በውስጣችሁ እንግሊዘኛን ጨርሳችኋል ማለት ነው። ስለዚህ እድሉን ስታገኙት መናገር ትጀምራላችሁ። ምክንያቱም በውስጣችሁ ያለው ነገር ነው ወደ ውጭ የሚወጣው። ሳይኮሎጂ እንደሚለው ከሆነ የሰው ልጅ በቀን ከ60 እስከ 70 ሺህ ሀሳቦችን በውስጡ ያውጠነጠናል። ከነዛ ውስጥ ደግሞ አብዛኛው ድግግሞሽ ነው። አብዛኛው ድግግሞሽ እስከሆነ ድረስ ትላንትና ጠይቄ ያወቅኩት ነገር ነገም ደግሞ ሲደገም ያ ነገር በቀላሉ አይምሮ ላይ ታትሞ ይቀራል ማለት ነው። አራተኛውና የመጨረሻው ደግሞ ሻዶዊንግ ይባላል። ሻዶዊንግ ማለት የኔቲቭ ስፒከሮችን ንግግር ወይም ደግሞ እንግሊዘኛ ቋንቋ የመጀመሪያ ቋንቋቸው የሆኑ ሰዎችን ንግግር ከሙቪ ወይም ደግሞ ከዩቲዩብ ቪዲዮ ወስዳችሁ በመስማት ያንኑ ንግግራቸውን ምንም ሳትጨምሩና ሳትቀንሱ ደግማችሁ መናገር ነው። አይምሯችሁ ውስጥ ትራንስሌት አታድርጓቸው። ዲክሽነሪ ላይም በጭራሽ እንዳትፈልጓቸው። ጀስት እነሱ የተናገሩትን ንግግር ኮፒ በማድረግ በተመሳሳይ ስፒድና ሪትም ደግማችሁ መናገር ብቻ ነው። እንደዛ ካደረጋችሁ በአንድ ጊዜ የመስማትና የመናገር ችሎታችሁ ከፍ እያለ ይመጣል። በዛውም ደግሞ የፈረንጆችን አክሰንት በቀላሉ ትለምዳላችሁ ማለት ነው። ስለዚህ ይህንንም ሜተድ በደንብ ተጠቀሙበት። እስቲ እንግሊዘኛ ላይ የሚከብዳችሁ ፓርት ምንድን ነው? ኮሜንት ሴክሽን ላይ ጻፉልኝና በቀጣይ እዛ ነገር ላይ ቪዲዮ ሰራላችኋለሁ። እንግዲህ እንደምታዩት ይህ ቻናል አዲስ ነው።
ከዚህ በኋላ ደግሞ እንደዚህ አይነት ጠቃሚ የሆኑ ቪዲዮዎችን እየሰራው ለቀላችኋለሁ። ስለዚህ በዚህ ቻናል የሚለቀቁ ቪዲዮዎች እንዳያመልጣችሁ ላይክ እና ሰብስክራይብ እያደረጋችሁ ውጡ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችውን የደውል ምልክት ኦን ማድረግ እንዳትረሱ። ከናንተ ምንም የሚቀነሰው ነገር የለም፣ እኔን ግን በጣም ይጠቅመኛል። ፕሊስ ላይክ እና ሰብስክራይብ ሳታደርጉ እንዳትወጡ አደራችሁን። ፕሊስ 1000 ሰብስክራይብ አስገቡኝ። ፕሊስ ፕሊስ ፕሊስ